ትዳር ጭቅጭቅ አያቆየው የውሸት ፍልስፍና ማያቆየው ትዳር ደግሞ ደሴት ነው የምንለው ባህላችንን በጠበቀ መልኩ ነው ደሴት ምንድነው ማለት ደሴት ማለት አሁን አንተ ስታገባ የማን ትዳር የኔን አይሆነ አንተ በቃ ሰረገላ ቆመ 800 መኪና አምጥተ ያ ሳብቱዩ እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ የኔ ነው ሁሉም ሰው እንደ አቅሙ ነው የሚገባው የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው ግን ይሄ አሁን የምናየው አሁን የምትለይ ነገር ማህበረሰባችን ላይ ከሚደረገው ተቃራኒ አይደለም ወይ ሁሉም ሰው ሰርጉን በትልቁ ለመደገስ ሁሉም ሰው ክርስትናውን ሁሉም ሰው ቤቢ ሻወሩን ሁሉም ሰው ፖስቱን ካየው መቀናናት አለ በቃ የኔ ሰርግ ካንተና ሰርግ መብለጥ አለ የኔ ክርስትና ካንተና ክርስትና መብለጥ አለበት የሚል የሆነ ከፍተኛ የሆነ ማስመሰል ሊብል ለቅሷችን ሳይቀር ማስመሰል ይበዛዋል ይሄን ደግሞ ያመጣብን ቴክኖሎጂ ዘመን ያመጣብሃል ጉግል ነው ሰው በአይኑ የሚያየውን ነገር ነው የሚያምነው ከዛ በኋላ ሃኒ ስዊቲ ብሎ አበባ እንደዚህ ቶ ሰርፕራይዝ እሱ አይደለም እውነታው ቻላታ እሱን አርክላት አይደል አብረህ ቻላታ ችግሯንም ቻላታ እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው ሚስት የሚስትን ነው በምንም ታምር እኩልነት የለም ትዳር ውስጥ ነው ሴቶች